እስኪ አንድ ጥያቄ ልጠይቃችሁ። ምን ያህሎቻችሁ ናችሁ ይህን ቪዲዮ ክሊክ ከማድረጋችሁ በፊት ሌሎች ኮንቴንቶችን ኮንሱም አድርጋችሁ የመጣችሁት? ቲክቶክ ሊሆን ይችላል፣ ኢንስታግራም ሊሆን ይችላል፣ ዩቲዩብ ሾርት፣ ሎንግ ፎርም ሊሆን ይችላል። በእርግጠኝነት አብዛኞቻችሁ ይህን ቪዲዮ ክሊክ ከማድረጋችሁ በፊት በጣም ብዙ ኮንቴንቶችን ኮንሱም አድርጋችኋል። በዛሬ ቪዲዮአችን ኮንሱመር ከመሆን ወጥታችሁ ክሬተር መሆን ያስፈልጋችኋል ወይም ግዴታ መጀመር ያለባችሁ ኮንቴንት ክሬሽን ያልኩበትን 7 ፖይንቶች ሼር አደርጋችኋለሁ ማለት ነው። ኮንቴንት ክሬተር ስንል ኖርማል ቪዲዮ የሚፖስቱ ሰዎችን እያልኩ ሳይሆን ቫልዩ ክሬት የሚያደርጉ፣ ቫልዩ ስንል የሚጠቅም ነገር ለሰው ሼር የሚያደርጉ ማለት ነው። ለምሳሌ ቭሎግ የምትሰሩ ከሆነ ቭሎግ ስትሰሩ እዚህ ደርሻለሁ እዚህ ሄጃለሁ ከማለት ባለፈ እዚህ ሬስቶራንት ብትመጡ እነዚህ ነገሮች ታገኛላችሁ፣ እዚህ ቦታ ስትሄዱ እነዚህ ነገሮች ማሟላት አለባችሁ። ያ ለሰው ፕሮቫይድ እያደረጋችሁ ነው ማለት ነው ቫልዩ። የመጀመሪያው ማወቅ ያለባችሁ ነገር ይሄ ነገር እኔም ከዚህ በፊት ኮንቴንት ክሬት ከማድረግ በፊት ሰዎች ምን ይሉ ይሆን እንደዚህ ይሉ ይሆን ብዬ አስቤ ነበር። ነገር ግን መጀመሪያ ማወቅ ያለባችሁ ነገር ሰዎች ራሱ የሚሏችሁን ነገር ለማወቅ መጀመሪያ መታየት አለባችሁ። ስለዚህ የመጀመሪያ ልታውቁት የሚገባው ነገር መጀመሪያ እስኪ ታዩ፣ ሰዎች የሆነ ነገር ከማለታቸው በፊት እናንተ ታዩ የሚለውን ልታውቁት ይገባል ማለት ነው። ሁለተኛው ደግሞ ሰዎች ምን ይሉኛል በሚለው አንጻር ማለት ነው። ሰዎች አፕሪሼት ያደርጓቸዋል፣ በርታ ይሏቸዋል፣ ይደግፋቸዋል። በተለይ ኢትዮጵያ ውስጥ በጣም አሪፍ የሆነ ኮሚኒቲ ነው ያለው። ሁሉም ሰው ሊያበረታታችሁ ሊደግፋችሁ ነው ያለው፣ ስፔሻሊ ዩቲዩብ ላይ ማለት ነው። ሁለተኛው ደግሞ ልክ ኮንቴንት ክሬት ለማድረግ ስታስቡ የምታስቡት ሀሳብ እኔ ኤክስፐርት አይደለሁም የሆነ ነገር ላይ፣ ወይም ደግሞ እሺ ምን ክሬት ላድርግ የምችለው ነገር የለም። ለምሳሌ ቢዝነስ ቢኖረኝ ስለ ቢዝነስ ምክር ልሰጥ እችላለሁ፣ ወይ አስተማሪ ቢሆን የሆኑ ነገሮችን ላስተምር እችላለሁ ትላላችሁ። ወይም ደግሞ የምግብ ባለሙያ ብሆን ምግብ ሰራና ቪዲዮ ቀርጻለሁ፣ ነገር ግን አሁን የምችለው ነገር የለም ብላችሁ ልታስቡ ትችላላችሁ። እዚህ ጋር ደግሞ ማወቅ ያለባችሁ ነገር እናንተ ከምታውቁት ሼር ከማድረጋችሁ በበለጠ ጆርኒያችሁን ዶክመንት ብታደርጉት ሞር ኦተንቲክ የሆነ ኮንቴንት መስራት ትችላላችሁ። እንዲሁም ደግሞ ሞር ሰዎች ጋር መድረስ ትችላላችሁ። ምክንያቱም ሰው የእናንተን ላይፍ ማየት ይፈልጋል፣ የእናንተ ጆርኒ መመልከት ይፈልጋል። ለምሳሌ ተማሪ ከሆናችሁ ኮሌጅ ላይፍ ምን ይመስላል፣ አሁን ኮሌጅ እየተማርኩ ነው፣ እንደዚህ አይነት ነገሮች አሉ እያላችሁ ብታሳዩ። ለምሳሌ ኮሌጅ ስትመጡ ወይ ግቢ ስትገቡ እነዚህ ነገሮችን ይዛችሁ ብትመጡ አሪፍ ነው። እዚህ ግቢ የምትመጡ ከሆነ ያላችሁበት ግቢ ምናልባት ጎንደር ዩኒቨርሲቲ ሊሆን ይችላል። ጎንደር የምትመጡ ከሆነ እነዚህ ነገሮች አሟሉ። እንደዚህ አይነት ነገሮችን እያቀረባችሁ ለሰው ምን ዲፓርትመንት ውስጥ እንዳላችሁ እያንዳንዱ ነገር ሼር እያደረጋችሁ ጆርኒያችሁን ዶክመንት እያደረጋችሁ ቢዝነስ ከከፈታችሁ ቢዝነስ ከፍቻለሁ እያላችሁ ጆርኒያችሁን ዶክመንት እያደረጋችሁ ብትመጡ ሞር ኤክስፐርት፣ አንድ ነገር ላይ ኤክስፐርት ሆኖ ከሚያብራራው ሰው የበለጠ ትረስት ከኦዲየንስ ታገኛላችሁ። እንዲሁም ደግሞ ኦተንቲክ የሆነ ኮንቴንት ስለምትሰሩ ሰዎች የእናንተን ኮንቴንት ሙሉ ለሙሉ ሊያዩላችሁ ይችላሉ ማለት ነው። ዩቲዩብ ላይ ስትመጡ 2 ነገር ነው የሚያስፈልጋችሁ። ለምሳሌ ዩቲዩብ ላይ ማለት ነው የመጀመሪያው ሲቲአር፣ ሁለተኛው ደግሞ ዎች ታይም። ዎች ታይም ማለት የእናንተን ቪዲዮ ሰው ክሊክ አድርጎ ምን ያህል ደቂቃ ያየዋል የሚለውና ሁለተኛው ደግሞ ሰዎች ምን ያህል ሰዎች የእናንተ ቪዲዮ ክሊክ ያደርጉታል። እነዚህ 2 ነገሮች የምታሟሉ ከሆነ አለቀ። ያን ደግሞ ለማሟላት የምታልፉበትን ጆርኒ ዶክመንት ማድረግ እጅግ በጣም አሪፉ መንገድ ነው ማለት ነው። ሌላኛው ሶስተኛው ኮንቴንት የእናንተ ዲጂታል አሴት ነው። ያ ማለት ምን ማለት ነው? ምናልባት የእናንተ ኮንቴንት አሁን የምትሰሩት ኮንቴንት እናንተ ለምሳሌ ሱቅ ሊኖራችሁ ይችላል፣ ሱቅም ላይኖራችሁ ይችላል፣ ችግር የለውም። አሁን ለምሳሌ ይህን ቪዲዮ ፐብሊሽ ካደረግኩት በኋላ እኔ ለ1 ወር ለ3 ወር ቪዲዮ ላልሰራ እችላለሁ። ነገር ግን ይሄ ቪዲዮ ለእኔ ገንዘብ ያመጣልኛል ማለት ነው። ምናልባት ከ3 ዓመት በኋላ ቫይራል ሊሆን ይችላል፣ አይታወቅም። ምናልባት ከ2 ወር በኋላ በደንብ ሊታይ ይችላል፣ አይታወቅም። ነገር ግን በተወሰነ ጊዜ 1000፣ 2000፣ 10000 ቪው እያገኘ ይሄዳል ማለት ነው። ስለዚህ እያንዳንዱ የምትሰሩት ኮንቴንት ለእናንተ ዲጂታል አሴት ነው ማለት ነው። ምናልባት እዚህ ቪዲዮ ላይ ደግሞ መግዛት የምትፈልጉትን ነገር ለእናንተ ሼር ባደርጋችሁ ይሄ ፕሮዳክት አለ፣ ምናልባት ዲጂታል የሆነ ፕሮዳክት ወይም ደግሞ ፊዚካል የሆነ ፕሮዳክት ቢኖረኝና እዚህ ጋር ፕሮሞት ባደርገው እያንዳንዱ የሚመለከተው ሰው ያንን ፕሮዳክት ይመለከተዋል፣ መግዛት የሚፈልግ ይገዛዋል ማለት ነው። ሌላኛው እዚህ ጋር እሺ ችግር የለውም ሰዎች የሚሉትን አያለው ቪዲዮ እየሰራው እንዲሁም ደግሞ ኤክስፐርት መሆን የለብንም ብለኛል፣ ስለዚህ ችግር የለውም ዶክመንት ማድረግ ጀምራለሁ ጆርኒን፣ እንዲሁም ደግሞ ዲጂታል አሴት ስለሆነ ኮንቴንት ክሬሽን ተመችቶኛል ብላችሁ ስታስቡ የቱ ጋር በምን ልቅረጽ የሚል ሀሳብ ሊኖራችሁ ይችላል። እዚህ ጋር አጭርና ግልጽ የሆነ መልስ ነው የምሰጣችሁ። እናንተ መስራት የምትፈልጉት ወይም ኮንቴንት መስራት የምትቆዩበት ነገር ከሆነ መጀመሪያውኑ አስተካክላችሁ መጀመር ትችላላችሁ። ትራይፖድ ገዝታችሁ ስልካችሁን የምታስቀምጡበት ማለት ነው። ከዛ በኋላ ስልካችሁን አስቀምጣችሁ ላይት
ሪንግ ላይት ሊሆን ይችላል፣ ወይም ደግሞ ሁሉም ሰው እኔንም ጨምሮ እንደጀመርነው በካርቶን ውስጥ ላይት ከታችሁ መጀመር ትችላላችሁ ማለት ነው። ስለዚህ ባላችሁ ነገር ባላችሁበት ቦታ ሆናችሁ መጀመር ትችላላችሁ። ምናልባት ማይክ ላይ ያስፈልጋችሁ ይችላል፣ ካሜራ ላይ ያስፈልጋችሁ ይችላል። ነገር ግን ስትጀምሩ ይሄ ያስፈልጋችሁ። ምክንያቱም ደግሞ እናንተ ጆርኒያችሁን ዶክመንት እያደረጋችሁ ስለሆነ በስልክ መስራታችሁ ራሱ አንድ የሆነ ቫሊዩ የሚያመጣው ነገር አለ ማለት ነው። ሌላኛው ኮንቴንት ክሬት ስታደርጉ ቢውልድ የምታደርጉት ብራንድ ነው። ብራንዳችሁን ቢውልድ ማድረጋችሁ ደግሞ ፊቸራችሁን ቢውልድ ማድረግ ነው። ምን ለማለት ፈልጌ ነው? ዛሬ ብዙ ኮንቴንት ሰርታችሁ ብራንድ ቢውልድ ካደረጋችሁ በኋላ ላይ ዲጂታል የሆነ ፕሮዳክት እና ፊዚካል የሆነ ፕሮዳክት ብታዘጋጁ እንኳን የምትሸጡት ነገር አታጡም ማለት ነው። ስለዚህ በዛ መንገድም ኢንካም ማግኘት ትችላላችሁ። ኮርሶችን መስጠት ሊሆን ይችላል፣ ወይም ደግሞ እናንተ ከዩቲዩብ ከአድሰንስ ሬቨኑ በምታገኙት ብቻ ራሱ ገንዘብ ማግኘት ትችላላችሁ ማለት ነው። ምናልባት መጽሐፍ ብታዘጋጁ መጽሐፍ የምትሸጡለት ኮሚኒቲ ይኖራችኋል፣ የሚያውቃችሁ ኮሚኒቲ ይኖራችኋል ማለት ነው። ስለዚህ ብራንዳችሁን ቢውልድ ማድረጋችሁ ፊቸራችሁ ቢውልድ ማድረጋችሁ ነው ማለት ነው። ሌላኛው ስድስተኛው ኮንቴንት ክሬት ማድረጋችሁ ኮሚኒቲ ቢውልድ እንድታደርጉ ይጠቅማችኋል። ኮሚኒቲ ቢውልድ ማድረጋችሁ ለብዙ ነገር ሊጠቅማችሁ ይችላል። የመጀመሪያው ብዙ ገቢ እንድታገኙ ያደርጋችኋል፣ ወይም ደግሞ የገቢ ምንጫችሁ ኦፖርቹኒቲዎች እንዲከፈቱ ያደርጋል። ሁለተኛው ደግሞ ብራንዳችሁን በደንብ አድርጋችሁ ቢውልድ ማድረግ ትችላላችሁ። ሎያል የሆኑ እናንተን የሚከተሉ ፎሎወር ወይም ደግሞ ሎያል የሆነ ኮሚኒቲ ታዘጋጃላችሁ። ሶስተኛው ደግሞ ቫሉዌብል የሆነ ፊድባክ ከኮሚኒቲያችሁ ታገኛላችሁ ማለት ነው። ሌላኛው ደግሞ ቻናላችሁ በደንብ አድርገው እንዲያድግ ያደርገዋል ማለት ነው። ምክንያቱም ቴሌግራም ላይ ቪዲዮ ሼር ስታደርጉ ሰዎች ይገባሉ። ከዛ በኋላ ቪዲዮችሁን ደግሞ ከወደዷችሁ ሼር ያደርጉላችኋል። ያ ሼር መደረጉ፣ ላይክ መደረጉ፣ ኢንጌጅመንት መኖሩ ደግሞ ቪዲዮ እንዲታይ ያደርገዋል ማለት ነው። ስለዚህ ኮሚኒቲ ቢውልድ እንድታደርጉ ይጠቅማችኋል ማለት ነው ኮንቴንት ክሬት ማድረጋችሁ። ሌላኛው ሰባተኛው ፓሽናችሁ ሞኔታይዝ ማድረግ ትችላላችሁ። የመጀመሪያው ሞኔታይዝ የምታደርጉበት መንገድ ቪዲዮ ክሬት ስታደርጉ አድሰንስ ሬቨኑ አለ፣ ከአድ የምታገኙት ገንዘብ አለ። ሁለተኛው ደግሞ ከታች አፊሊየት ማርኬቲንግ የምትሰሩ ከሆነ ከታች ሊንኮችን አስቀምጣችሁ በዛ ሊንክ ሰዎች እንዲገቡ የምታደርጉ ከሆነ በዛም ገንዘብ ማግኘት ትችላላችሁ። ሶስተኛው ስፖንሰርድ ኮንቴንት ነው። ሰዎች ቪዲዮዎችን ስፖንሰር አድርገው የእነሱን ፕሮዳክት ፕሮሞት እንድታደርጉላቸው ካደረጉ በዛም ገንዘብ ማግኘት ትችላላችሁ። አራተኛው ደግሞ ሞኔታይዝ የምታደርጉበት መንገድ ዲጂታል ፕሮዳክቶችን መሸጥ ነው ማለት ነው። ምናልባት ፊዚካል ፕሮዳክትም ሊሆን ይችላል። እዚህ ጋር ዲጂታል ፕሮዳክት ስንል ኮርሶች ሊሆኑ ይችላሉ፣ ፕሮግራሞች ሊሆኑ ይችላሉ፣ ስልጠናዎች ሊሆኑ ይችላሉ። እነዚህም በማዘጋጀት በእነዚህ ላይ ደግሞ በማስከፈል ገንዘብ መስራት ትችላላችሁ ማለት ነው። ስለዚህ በእነዚህ መንገድ ፓሽናችሁን ሞኔታይዝ ማድረግ ትችላላችሁ። ሌላኛው ኮንቴንት ክሬት ከማድረጋችሁ በፊት ብታውቋቸው አሪፍ ናቸው ብዬ ያሰብኳቸውን እኔም ኮንቴንት ክሬት ሳላደርግ በፊት ባውቃቸው ብዬ የማስባቸውን 7 ፖይንቶች ሼር አደርጋቸዋለሁ ማለት ነው። የመጀመሪያው ማወቅ ያለባችሁ ነገር ለገንዘብ ብላችሁ ወይም ደግሞ ቶሎ ገንዘብ ለማግኘት ብላችሁ ኮንቴንት መጀመር የለባችሁ። ኮንቴንት ክሬሽን ላይ እጅግ በጣም ብዙ ገንዘብ አለ። ነገር ግን እጅግ በጣም አሪፍ ገንዘብ የሚሰራው ሰው በደንብ ሰዎችን የጠቀመ ሰው ነው። ስለዚህ መጀመሪያ ላይ ፎከስ ማድረግ ያለባችሁ ሰዎችን እንዴት መጥቀም እችላለሁ የሚለው ላይ ነው እንጂ ገንዘቡ ላይ ፎከስ ማድረግ የለባችሁ። ገንዘቡ የምታሳድዱት ከሆነ ገንዘቡ ከእናንተ እየራቀ ነው የሚመጣው። ስለዚህ ማወቅ ያለባችሁ ነገር ገንዘቡን ለማግኘት ሳይሆን ሰዎችን መርዳት ላይ ፎከስ አድርጉ። ከዛ በኋላ ገንዘቡ በራሱ ጊዜ ይመጣል ማለት ነው። ገንዘቡ መጥቶ የሚቋረጥ አይነት ገንዘብ እንዳይሆን የምትፈልጉ ከሆነ መጀመሪያ ፎከስ ማድረግ ያለባችሁ ሰዎችን መጥቀም ላይ ነው ማለት ነው። ስለዚህ እሱን መዘንጋት የለባችሁ ማለት ነው። ሁለተኛው ደግሞ ኢምፓክት መፍጠር የምትፈልጉት ነገር ላይ ፎከስ ማድረግ አለባችሁ። ወይም ደግሞ እናንተ ጎበዝ ነኝ ብላችሁ የምታስቡት ነገር ላይ ፎከስ ብታደርጉ ሞር ኮንቴንት ክሬሽን ላይ ይሳካላችኋል ማለት ነው። ያ ማለት ምን ማለት ነው? እናንተ ምናልባት ኤርድሮፕ ፋርመር ከሆናችሁ ወይም ደግሞ ክሪፕቶ ትሬደር ከሆናችሁ ክሪፕቶ ትሬዲንግ ላይ በደንብ አድርጋችሁ ብትሰሩ ሞር ሰዎችን እየጋበዛችሁ ሰዎች የእናንተ ቪዲዮ እንዲያዩ ያደርጋችኋል ማለት ነው። ምክንያቱም እናንተ የምትሰሩት ስራ ወይም ደግሞ ጎበዝ የሆናችሁበት ነገር ክሪፕቶ ስለሆነ ማለት ነው። ስለዚህ እሱን ልታውቁ ይገባል። ሶስተኛው ደግሞ ፕላትፎርም ፒክ ማድረግ አለባችሁ ማለት ነው። እና ዋና ብላችሁ የምታስቡትን ፕላትፎርም ለምሳሌ እኔ መስራት የምፈልገው ዩቲዩብ ላይ ነው አይደለ? ዩቲዩብን እንደ ዋና ፕላትፎርም ይይዘውና ኢንስታግራም ወይም ደግሞ ቲክቶክን ደግሞ ትራፊክ ለማምጣት ወደ ዩቲዩብ ያደርገዋለሁ ማለት ነው። ስለዚህ እናንተም አንድ ፕላትፎርም ምረጡና እዛ ፕላትፎርም ላይ ኮሚት አድርጋችሁ ብትሰሩ ሞር ውጤታማ ትሆናላችሁ ማለት ነው። ይሄ ስል የእናንተን ኮንቴንት ሪፐርፐዝ እያደረጋችሁ ሌሎች ፕላትፎርሞች ላይ አትልቀቁ እያልኩ አይደለም። ሁሉም ላይ መልቀቅ ትችላላችሁ። ነገር ግን ዋና ብላችሁ የምትይዙት ፕላትፎርም ሊኖራችሁ ይገባል። አንዱ ፕላትፎርም ላይ ፎከስ አድርጋችሁ የምትሰሩ ከሆነ እዛ ፕላትፎርም ላይ ኦተንቲክ የሆነ ቪዲዮ ሼር የምታደርጉ ከሆነ ከኦዲየንሳችሁ ትረስት ታገኛላችሁ ማለት ነው። ዋናው ደግሞ ኮንቴንት ክሬሽን ላይ ትረስት ነው። ትረስት ከሌላችሁ ምንም
ዋጋ የለውም ማለት ነው የምትሰሩት ነገር። ስለዚህ እሱን ማወቅ አለባችሁ። ሌላኛው ደግሞ ማወቅ ያለባችሁ ፐርፌክት የሆነ ቪዲዮ ለመስራት መሞከር የለባችሁ፣ ነገር ግን ኮንሲስተንትሊ መስራት አለባችሁ። ምክንያቱም ኮንሲስተንትሊ የምትሰሩ ከሆነ ቪዲዮችሁ ወደ ፐርፌክሽን እየመጣ ይመጣል ማለት ነው። ስለዚህ ኮንሲስተንትሊ መስራታችሁ ላይ ፎከስ አድርጉ እንጂ ፐርፌክት የሆነ ጥርት ያለ ሁሉ ነገር የተስተካከለ ቪዲዮ እንዲሆን አጠብቁ ማለት ነው። በእያንዳንዱ ቪዲዮ ላይ የተወሰነች ነገር እያስተካከላችሁ ትሄዳላችሁ ማለት ነው። እንዲሁም ደግሞ ሌላኛው ማወቅ ያለባችሁ ነገር ትሬንድ የሆኑ ነገሮችን መስራት ጥሩ ነው። ነገር ግን ትሬንድ የሆኑ ነገሮች ቅድም እንዳልኳችሁ ዲጂታል አሴት ነው ብያችኋለሁ። ትሬንድ የሆነ ነገር ግን ዲጂታል አሴታችሁ ሊሆን አይችልም፣ ወይም ቆይቶ ገንዘብ ሊያመጣላችሁ አይችልም። ለምሳሌ ዛሬ ዜና ብትሰሩ፣ ዜና መስራት መጥፎ ነው እያልኩ አይደለም። ዛሬ ዜና ብትሰሩ ዜናው ከ3 ቀን ወይ ከ4 ቀን በኋላ ሰዎች ሊያዩት አይችልም። ስለዚህ በዛ ዜና የምታገኙት ገንዘብ ያን ያህል አይደለም ማለት ነው። ስለዚህ ፎከስ ብታደርጉ አሪፍ ነው ብዬ የማስበው ኤቨርግሪን የሆኑ ኮንቴንቶች ላይ ሰዎችን ሊጠቅሙ የሚችሉ እና ከአንድ ዓመት በኋላ ሌላ ሰውን ሊጠቅሙ የሚችሉ ኮንቴንቶች ላይ ሁሌም ሊታዩ የሚችሉ ኮንቴንቶች ላይ ፎከስ ብታደርጉ አሪፍ ነው ብዬ አስባለሁ። 6ኛው ማወቅ ያለባችሁ ነገር ከኦዲየንሳችሁ ጋር ትረስት መፍጠር አለባችሁ። ትረስት እጅግ በጣም ኮንቴንት ክሬሽን ላይ ገንዘብ መስራት እፈልጋለሁ ብላችሁ ብትመጡ፣ ቪዲዮዎቼ በጣም እንዲታዩም እፈልጋለሁ ብላችሁ ብትመጡ፣ ትረስት ቢልድ ማድረግ ምንም አይነት ልትደራደሩበት የሚገባ ጉዳይ አይደለም ማለት ነው። ምክንያቱም ኦዲየንሳችሁ ትክክለኛ ሰው ነው። ሰው ደግሞ ትረስት ቢልድ ካደረጋችሁበት ከእናንተ ጋር ለረጅም ጊዜ ሊቆይ ይችላል ማለት ነው። ነገር ግን የሆነ ጊዜ የሆነ ነገር ብላችሁት የሆነ ጊዜ ቃላችሁ የምታጥፉ ከሆነ እሱም ደግሞ እንደዛው እናንተ እንዳደረጋችሁበት ይሆናል ማለት። ስለዚህ ኦዲየንሳችሁ ትክክለኛ ሰው መሆናቸውን እንዳትረሱ፣ እንዲሁም ደግሞ ትረስት ቢልድ ደግሞ ማድረግ ያስፈልጋል ማለት ነው። 7ኛው ማወቅ ያለባችሁ ነገር ብዙ አይነት ነገር ሊያጋጥማችሁ ይችላል። ስለዚህ ካሁኑ ለሱ ተዘጋጅታችሁ መምጣት አለባችሁ ማለት ነው። ለምሳሌ ቲክቶክ ላይ ክሬት የምታደርጉ ከሆነ በጣም አይታችሁት የማታውቁት ሰምታችሁት የማታውቁት አይነት ስድብ ሊመጣባችሁ ይችላል። ወይም ደግሞ አይታችሁት የማታውቁት ሰምታችሁት የማታውቁት አይነት ሙገሳና አድናቆት ሊመጣባችሁ ይችላል። ስለዚህ ማወቅ ያለባችሁ ነገር ሁሉንም ነገር የምታደርጉትን ነገር በጥንቃቄ ለማድረግ አስቡ። እናንተ ህሊናችሁን የማይወቅሳችሁን ነገር ካደረጋችሁ ሌላ ሰው ቢላችሁም ያንን ያህል ምንም ችግር የለውም። በደንብ አድርጋችሁ ራሳችሁን አዘጋጅታችሁ ልትመጡ ይገባል ማለት ነው ወደ ኮንቴንት ክሬሽን። ስለዚህ እናንተ ሁሌም ቢሆን ከእውነት ጋር የምትቆሙ ከሆነ ትክክለኛ ነገር ለኦዲየንሱ በትክክለኛው ሰዓት ሼር የምታደርጉ ከሆነ ቫሊዩ ፕሮቫይድ የምታደርጉ ከሆነ እናንተ ዩቲዩብ ላይ መታችሁ የማይሳካላችሁ ምክንያት የለም። ይሄን ሳወራ እኔንም ጨምሮ ነው። ስለዚህ እነዚህ ነገሮች ብንተገብር ሞር ከዚህ አሁን ከምንሰራው የተሻለ መስራት እንችላለን ማለት ነው። እንግዲህ የዛሬው ቪዲዮአችን ይህንን ይመስላል። ምናልባት እንደዚህ አይነት ቪዲዮችን እንድሰራ የምትፈልጉ ከሆነ ይሄ ቪዲዮ አሪፍ ከነበረ ኮሜንት ላይ ያሳውቁኝ። በሚቀጥለው ደግሞ ሌሎች ቪዲዮዎችን ሼር አደርጋችኋለሁ። ምክንያቱም ይሄ አንድ ኤፒሶድ ብቻ አይደለም የሚሆነው፣ ተከታታይ ኤፒሶዶች ይኖሩታል። ከዛ በኋላ እንደ ፕሌይሊስት አድርገን ዩቲዩብ ላይ እናስቀምጠዋለን ማለት ነው። ስለዚህ ብዙ ሰዎች እንዲጠቀሙበት ቪዲዮ ላይክ ማድረጋችሁ፣ ኮሜንት ማድረጋችሁ፣ ሼር ማድረጋችሁ እንዳይረሳ። በሚቀጥለው ቪዲዮ እንገናኝ። በዚሁ አጋጣሚ ሰብስክራይብ ያላደረጋችሁ ሰዎች፣ እስካሁን እያያችሁ ያላችሁ ሰዎች ሰብስክራይብ አድርጉ። ቪዲዮ ላይክ ማድረጋችሁ እንዳይረሳ። በሚቀጥለው ቪዲዮ እንገናኝ። ፒስ